ሰላም ጤና ይስጥልን ክቡራትና ክቡራን የከፋ ቴሌቪዥን ተከታታዮች እንደምን ቆያችሁ? ለዕለቱ የመራረጥናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። አመራሩና አባሉ የብልጽግና ፓርቲን ተልዕኮ በብቃትና በቁርጠኛነት መወጣት እንዳለባቸው በዴቻ ወረዳ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ገለጸ። ሁለተኛው ዙር የብልጽግና ፓርቲ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በወረዳው ውይይት ተካሂዷል። ታምራት ኃይሌ ያዘጋጀውን ዘገባ ብሩክታዊት ብርሃኑ ታቀርበዋለች። ብልጽግና ፓርቲ ባለፉት ጊዜያት ከቃል እስከ ባህል በሚል መሪ ቃል በየደረጃ ባሉ ከታችኛ መዋቅሮች ጀምሮ የማጠቃለያ መደበኛ ጉባኤውን በፌዴራል ደረጃ ማካሄዱ ይታወሳል። በዚህ ጉባኤ ከዚህ በፊት በሁሉም ዘርፍ የተከናወኑ ተግባራቶችን በመገምገምና በቀጣይ በሚከናወኑ ጉዳዮች ላይ የተለያዩ አቅጣጫዎችን አስቀምጧል። በተቀመጡ አቅጣጫዎች ላይ በካፋ ዞን ዴቻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ሁሉም አመራሮች የጋራ ግንዛቤን በመያዝ ወደ ስራ እንዲገቡ የሚያስችል የምክክር መድረክ አካሂዷል። መድረኩን በንግግር የከፈቱት በካፋ ዞን ዴቻ ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አስራት አዴቶ በሁለተኛው ዙር ብልጽግና ፓርቲ ጉባኤ የተቀመጡ አቅጣጫዎች ላይ አመራሩ በጋራ በመወያየትና ወጥ የሆነ አረዳድን በመያዝ ወደ ስራ እንዲገባ ታልሞ የተዘጋጀ መድረክ መሆኑን ጠቅሰዋል። ፓርቲያችን ማዕከላዊ ጉባኤው ያስቀመጠውን አቅጣጫ የፈጸምነውን ተግባራት ውይይት የምናደርግበት ምን ሰርተን ምን ቀረ የሚለውን የምናይበትና ቀጣይ አቅጣጫ የሁለተኛ ጉባኤ ያስቀመጠውን ቀጣይ አቅጣጫ የምንወያይበት ቀጣይም ደግሞ ፈጽመን የምንገኝበት ጉባኤ እንደመሆኑ መጠን ይሄን ጉባኤ ከወትሮ የሚለየው ብልጽግና ፓርቲ በገባው ቃል መሰረት ብልጽግና ፓርቲ መናገር ሳይሆን የተናገረውን የሚፈጽም ፓርቲ በመሆኑ ያለውን የሚተገብር ፓርቲ በመሆኑ ይሄኛውን ጉባኤ ከወትሮ ይለያል። ይሄን ይዘን ለቀጣይ ታች ይዘን የምንወርዳቸው አባላቶች ጋር ህዝቦች ጋር ምን ቀረብን፣ ምን ሰራን፣ ቀጣይ አቅጣጫው ምን ይመስላል የሚለውን የምንወያይበት እንደሆነ በደንብ የሚያዝበት መድረክ እንደሆነ እንድትይዙልን ነው። በፓርቲው የተቀመጡ አቅጣጫዎችን በመከተል የመንግስትና የፓርቲ ተግባራቶችን በትኩረት መፈጸም እንደሚገባም አስገንዝበዋል። የወረዳው ዋና አስተዳዳሪ አቶ ወንዱ አደመ በበኩላቸው ከዚህ በፊት የብልጽግና ፓርቲ ሁለተኛ ዙር ማጠቃለያ ጉባኤ በአዲስ አበባ ከተማ መካሄዱና በጉባኤው የተለያዩ አቅጣጫዎች መቀመጣቸውን አንስተው በጉባኤው የተቀመጡ መሰረታዊ ውሳኔዎች ላይ አመራሩ በጋራ በመወያየት ወደ ተግባር እንዲገባ የሚያግዝ መድረክ መሆኑን ተናግረዋል። ሁለተኛ ዙር ጉባኤውን በአዲስ አበባ ከተማ አድርጓል። ይህን ተከትሎ በሁለተኛ ዙር የተላለፉ አንዳንድ ውሳኔዎች አሉ። ወሳኝ የሆኑ ቀጣይ ለፓርቲው ለማህበረሰቡም ሊጠቅሙ የሚችሉ የሚባሉ ዋና ዋና ነጥቦች ተለይተው ውሳኔ ተላልፋሉ። ከዚህ ባለፈ ውሳኔው መነሻ በማድረግ የተላለፉትን እዚህ በዝርዝር የምናያቸውና የምንወያይ ይሆናል። ነገር ግን ፓርቲው በአንደኛ መደበኛ ጉባኤው ያስተላልፋቸውን ውሳኔዎች በተገቢው መፈጸሙን ለእያንዳንዱ ከኢትዮጵያ ክፍል ለተካተቱ አካላት በማስጎብኘት የቀሩ ስራዎች ላይ አስተያየት በመስጠትና ከፍተኛ ስራ የተከናወነ መሆኑና የጉባኤው ቃል የተፈጸመ መሆኑን በደንብ ያረጋገጠበት ጉባኤ ነው። ደግሞ ዛሬ ላይ የምናየው መደበኛ ጉባኤ ሁለተኛ ዙር መደበኛ ጉባኤ ከቃል እስከ ባህል በሚል ሲንሰባሰብ የተላለፉ ወሳኝ የሆኑ ውሳኔዎች አሉ። እነዚህ ውሳኔዎችን ታች አመራሩ እስከ አባል ድረስ በማውረድ ተግባራዊነቱን ማስፈጸም ኃላፊነት ትልቅ አለንና ይሄ ጉባኤ በይፋ እንዲከፈት ሲጋበዝ በዚህ አጋጣሚ እኔም ቀጥታ ተሳታፊ ነበርኩኝ። ስሳተፍም በዋናነት ካየኋቸው ከሰማኋቸው ዋና ዋና ነጥቦች አንዳንድ ነገሮችን ማንሳት ፈልጋለሁ። ፓርቲው እንደ ሀገር ትልቅ ግዙፍ ፓርቲ ነው። እንደ አባልም 15.7 ሚሊዮን አካባቢ አባላት አሉ። እነዚህ አባላት ደግሞ በተፈለገው ልክ ፓርቲው እንዲቋቋም ለዚህ ደረጃ እንዲደርስ ከፍተኛ አስተዋጽኦ በየደረጃ ያደረጉ አመራር አባላት አሉና በፓርቲው ስም ከፍተኛ ምስጋና አለኝ። ስለዚህ አሁን የሚተላለፉ ውሳኔዎችም ማን ጋር ያርፋሉ ሲባል አጠቃላይ የሚያርፉትም አባሉ ላይ ህዝቡ ላይ ስለሆነ በከፍተኛ አደራ የምንወስደው የጉባኤው ውሳኔዎች አሉና እነዚህን ለመፈጸም ከወትሮ በተለየ ሁኔታ የኛ አባል የኛ አመራር የተዘጋጀ መሆኑን በሚያሳያቸው ቁርጠኝነት በሚያስመዘግበው ውጤት የተሻለ ውጤት በሁለተኛ መደበኛ ጉባኤ
ይጠበቃል የሚል ነገር አለኝ። ከዚህ ባለፈ ያው እንደሚታወቀው አዲስ የፖለቲካ ልምምድ ላይ ነው ያለነው። ከፍተኛ የሆነ ችግሮችን አልፎ ነው ለዚህ የደረሰውና እነዚህ ችግሮች ምንድናቸው ሲባል በየደረጃው የወሰድን የመጠናቸውን ስልጠናዎችን ስናይ አዲስ የፖለቲካ ልምምድ ስርዓታችን ላይ ገና የመላመዱ ስርዓት ውስጥ እየገባን ስለሆነ ነው። ስለዚህ አዲስ የፖለቲካ ስርዓትን ለመላመድ በጣም መትጋት ያስፈልጋል፣ ማንበብ ያስፈልጋል። በደንብ እውቀትን ለመገብየት ራሳችንን ማዘጋጀት አለብን የሚል ነገር ስላለን አዲሱ ፖለቲካ ስርዓት ምንድነው የሚለውን ነገር ከዚህ በፊት ኒው ፓራዳይም ሺፍት ላይ ስንሰለጥንም ያየናቸው አሉ። በየደረጃው የሚሰጡ ስልጠናዎችም ስላሉ አሁን የልምምዱ ስርዓት ላይ ሲገባ ብዙ ፈተናዎች እየገጠሙ ነው። እነዚህን ፈተናዎች በጽናት እያለፈ የመጣ ፓርቲ ስለሆነ በአጠቃላይ የሁለተኛ መደበኛ ዙር የብልጽግና ፓርቲ መደበኛ ጉባኤ ውሳኔዎች እዚህ ላይ ደርሷሉ። ከዚህ በኋላ ታች እንዴት ይወርዳሉ፣ ለህዝብ እንዴት እናወርዳለን የሚለው ጉዳዮች ላይ ቀጣይ በሚኖረን ሰነድ ላይ በሰፊው ተወያይተን ሀሳብ አስተያየት ሰጥተን የምንወርድበት ሰፊ መድረክ ስለሆነ በአጠቃላይ ለዚህ ውይይት እንኳን አደረሳችሁ። መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። በቀጣይ ትኩረት ተሰጥቶባቸው የሚከናወኑ ተግባራቶችን በሚመለከት በካፋ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ አማኑኤል የመወያያ ሰነድ ቀርበው ውይይት ተደርጎበታል። አቶ አማኑኤል አሰፋ ሰነዱን ባቀረቡበት ወቅት እንደተናገሩት አመራሩና አባሉ የአመለካከትና የተግባር አንድነትን በመያዝ በሁሉም ዘርፍ ውጤታማ ስራዎችን ማከናወን እንደሚገባ አሳስበዋል። ከውይይት ተሳታፊዎች ውስጥ አንዳንዶቹ በሰጡት አስተያየት አመራሩ ለቀጣይ የሚፈጸሙ ተግባራቶችን በትኩረት እንዲያከናውን የጋራ ግንዛቤን ያስጨበጠ መድረክ መሆኑን ገልጸዋል። ከቃል እስከ ባህል በሚል መሪ ሀሳብ በቅርቡ በተካሄደው ሁለተኛው ዙር የብልጽግና ፓርቲ መደበኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በጠለው ወረዳ ያሉ አመራሮች ውይይት አካሄዱ። በመድረኩ የከፋ ዞን ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ መምሪያ ኃላፊዋ ወይዘሮ መዓዛ ኃይለማርያም የውይይት ሰነድ አቅርበው እየተመከረበት ነው። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ህዝቡ በሚያነሳቸው የልማትና መልካም አስተዳደር ጥያቄዎችን ለመመለስ በትኩረት እንደሚሰራ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። ስራው ውጤታማ እንዲሆን በየደረጃው ያሉ የመንግስት ስራ ኃላፊዎችና ጉዳዩ የሚመለከታቸው አካላት የበኩላቸውንም እንዲወጡ አሳስበዋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ክፍሌ ዓለሙ ያቀርበዋል። የክልሉ ምክር ቤት 6ኛ ዙር 4ኛ ዓመት የሥራ ዘመን 7ኛ መደበኛ ጉባኤ ባሳለፍነው ሳምንት በዳውሮ ዞን ተርጫ መካሄዱ ይታወሳል። በጉባኤውም የተለያዩ የልማት፣ የሰላም፣ የመልካም አስተዳደር፣ የመሰረተ ልማትና ሌሎች ጉዳዮችን የሚመለከቱ ሀሳቦች በምክር ቤቱ አባላት የተነሱ ሲሆን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ምላሽና ማብራሪያ ሰጥተውባቸዋል። ርዕሰ መስተዳድሩ በሚቀጥሉት የሥራ ጊዜያቶች በክልሉ የተያዙ የትኩረት አቅጣጫዎችንም ዘርዝረዋል። አጠቃላይ ዘላቂ ሰላም ማረጋገጥ ላይ ልዩ ትኩረት ሰጥተን መስራት አለብን። በውስጥም በውጭም በኩል ያሉትን የሰላም የማረጋገጥ በድንበር አካባቢ ያሉትንም ጨምሮ የጀመርናቸው መሰረታዊ ስራዎች ውጤት እያመጡ ስለሆነ እነሱን ማጽናት አለብን። በልዩ ቁርጠኝነት እንሰራለን። በዚህ ላይ የተከበረው ምክር ቤት እንድታግዙን። እኛ እዛ ምዕራብ ኦሞ ስንል ከዛ ከብሽ አካባቢ ቤሮ አካባቢ ነው ብዙ ጊዜ ሩጫው እንትን አእምሮአችን ላይ የሚመጣው የእናንተም የኛም ላይ ግን እዚህ የጎባ አጎራባች ላይ የዴቻ ወረዳ፣ የጨታ ወረዳ፣ የጨና ወረዳ፣ የኮንታ ዞን ኮንታ ኮይሻ ወረዳ ስጋት ውስጥ ነው ያለው። ከአርብቶ አደር ተነስቶ ከብት በሚዘርፉ ዘራፊዎች ይሄ ትኩረት ሊያገኝ ይገባል። በግብርናው ዘርፍ ምርትና ምርታማነትን ለማረጋገጥ ስራ አጥነትንና ኑሮ ውድነትን ለመቀነስ እንዲሁም ማህበራዊ ጉዳዮችን ለማሳለጥ በገቢ አሰባሰብ ዙሪያ ላይ ንቅናቄ የመፍጠርና ህዝቡን የማስተባበር ስራዎች እንደሚሰሩም አስረድተዋል። ሁለተኛው ግብርና ምርትና ምርታማነት ነው። የጀመርናቸውን ኢኒሼቲቮቹን ከፍ ማድረግ አለብን። ከዚህ ከበልግ ጀምሮ ንቅናቄ ሁላችንም ከኔ ጨምሮ ታች ቀበሌ እንወርዳለን፣ አርሶ አደሩን እናስተባብራለን። የተከበራችሁ ምክር ቤት አባላት ደግሞ ማስተባበር ሚና ብትወጡ ገቢ አሰባሰብ ላይ ልዩ ትኩረት እናርግ። ይህ ሁሉ የምናነሳቸው ጥያቄዎችን መፍታት የምንችለው በቂ ሀብት ስንፈጥር ነው፣ በቂ ገቢ ስንሰበስብ ነው። ስለዚህ እዚህ ላይ መስራት አለብን። ስራ አጥነት ላይ፣ ኑሮ ውድነት ላይ፣ ህገወጥ ንግድ ላይ የጀመርናቸውን አጠናክረን እንቀጥላለን። የግብዓት ዕዳ ዜሮ ማድረግ አለብን።
ሌሎች ዕዳዎችም ካሉ እነሱንም አብረን ጨምረን ማህበረሰብ አቀፍ ጤና መድን አገልግሎት ላይ ልዩ ትኩረት ሰጥተን መስራት አለብን። የትምህርት ለትውልድ ንቅናቄን መደገፍ አለብን። ሌሎች ሀገራዊና ክልላዊ የንቅናቄ አጀንዳዎች አሉ። የሌማት ትሩፋቱ፣ የበጋ ስንዴ፣ አረንጓዴ አሻራ፣ የከተማና የገጠር ኮሪደር ልማት እና ክልላዊ ኢኒሼቲቮች ብለን በቡና፣ በሻይ፣ በፍራፍሬ፣ በቅመም፣ በእንሰት፣ በዶሮ፣ በማር፣ በወተት፣ በመስኖ ውሃ አማራጭ፣ በተፈጥሮ ማዳበሪያ፣ በኖራ አቅርቦት፣ በግብዓት ዕዳ ዜሮ ማድረግ ወደ 16 አጀንዳዎች አሉን። እነሱ ላይ ልዩ ንቅናቄ እናደርጋለን። ይህ እስከታች የሚወርድ ስለሆነ በዚህ አግባብ ወስደን እንስራ። የአርሶ አደሩና አርብቶ አደሩን የቤተሰብ እቅድ በማዘጋጀት በግብርና፣ በጤና፣ በሌማት ትሩፋትና በሌሎች ዘርፎች ውጤታማ እንዲሆኑ ትኩረት ተሰጥቶ እንደሚሰራም ገልጸዋል። የአርሶ አደር የቤተሰብ እቅድ ያስፈልጋል። የአርሶ አደርና የአርብቶ አደር የቤተሰብ እቅድ አርሶ አደሮቻችን አርብቶ አደሮቻችን በእቅድ ሊመሩ ይገባሉ። በዚህ በልግ ወይም መኸር ስንት ሄክታር መሬት አርሳለሁ? ስንት ኩንታል ማዳበሪያ ወስዳለሁ? ምን ያክል ምርት በግምት ተሰበስባለሁ? ከዚህ ውስጥ ምን ያክሉን ሸጬ ቁጠባ ውስጥ በማብራት ውስጥ በዩኒየን ውስጥ ይቆጠባለሁ? የማጤሜ መዋጮን ሙሉ በሙሉ አጠናቅቃለሁ። የመሬት ግብርን ሙሉ በሙሉ አጠናቅቃለሁ። የሌማት ትሩፋት ቤተሰብ ውስጥ ስንት ዶሮ በዚህ ዓመት ሊኖረኝ ይገባል? ስንት የወተት ላም ሊኖረኝ ይገባል? የመጸዳጃ ቤት በጓሮዬ ላይ መስራት አለብኝ። የማህበረሰብ ተሳትፎ ላይ ንቁ ተሳትፎ በመንገድ ስራው፣ በትምህርት ቤት ግንባታው ወዘተ መሳተፍ አለብኝ የሚለውን የቤተሰብ እቅድ እናዘጋጃለን። እኛ አንድ ገጽ በትንሹ ለአርሶ አደሩ በሚገባ በአካባቢ ቋንቋ እናዘጋጅና ደብተር ለአርሶ አደሩ እንሰጣለን። ያንተ እቅድ የዚህ ዓመት ይሄ ነው፣ የዚህ 6 ወር ብለን ደብተሯን እሱ ቤቱ ያስቀምጣል። ከ6 ወር በኋላ ሄደን ምን አርክ በዚህ ብለን እንጠይቃለን፣ እንሞላለን። ይሄን ቼክ እናደርጋለን። ስለዚህ በዚህ አይነት መንገድ ከመራን አርሶ አደሩ በትክክል ራሱን ሊቀይር የሚችል የኢኮኖሚ አቅም ሊፈጥር የሚችል ስራ ላይ ይገባል። የሴቶች ልማት ቡድንን በማጠናከር በማህበራዊ ዘርፍ የተሻለ ውጤት ለማስመዝገብ እየተደረገ ባለው እንቅስቃሴ ውስጥ ባለድርሻ አካላት እንዲሳተፉም የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ አሳስበዋል። የሴቶች ልማት ቡድን በተለይ የሴት ምክር ቤት አባላት ብታግዙ ጠንካራ ነው። የሴቶች ልማት ቡድን ይህንን ለማህበረሰብ አቀፍ ጤና መድን አገልግሎት ብንጠቀም፣ ለሌማት ትሩፋት አገልግሎት ብናውል፣ ለወባ መከላከል ስራ ብናውል የተሻለ አቅም መፍጠር እንችላለን እና እነዚህን ከሰራን የተሻለ ውጤት ይዘን ለሚቀጥለው ግማሽ አጠቃላይ የዓመቱ ስራ ሪፖርት ይዘን የምንቀርብ ይሆናል። የተለያዩ መንግስታዊ ያልሆኑ ፕሮጀክቶችን ድጋፍ ለታለመለት ዓላማ በማዋል ውጤት ማስመዝገብ መቻሉን የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። ፕሮጊን የተሰኘ ፕሮጀክት በወረዳው ከሚንቀሳቀሱ ፕሮጀክቶች አንዱ ሲሆን ችግር ፈቺ ተግባር ላይ ስለመሰማራቱም ተገልጿል። ሀብታም ወልደስላሴ ያዘጋጀውን ዘገባ ተከታትለን እንመለስ። ትግበራው የመጀመሪያው የጀመረው 2014-15 ቢሆንም 2015 ላይ የመጀመሪያው ስራኛ ጀመርነው። ስንጀምር አጠቃላይ የአራቱ ቀበሌ በነባሩ አራቱ ቀበሌዎች ላይ ስራ የጀመረበት ሁኔታ አጠቃላይ ያለውን የተፋሰስ 6 ንዑስ ተፋሰስ አካለው አንደኛ ቦባ ላይ ካርማና ግጫ ንዑስ ተፋሰስ፣ ጋምቻ ላይ ሻጋ ንዑስ ተፋሰስ፣ ሀኒያ ላይ የጋሄ ባሻ ንዑስ ተፋሰስና ጨታ መረብ ቀበሌ ላይ የቴሌና ኡማ ንዑስ ተፋሰስ ላይ 6 ንዑስ ተፋሰስ አካለው ስራ የሰራበት ሁኔታ ነው ያለው። አላማ ምንድነው? አንደኛ የተራቆተ መሬት እንዲያገግም ማድረግ ነው። ሌላ አፈርና ውሃ ጥበቃ ስራ ይሰራል። አፈርና ውሃ ጥበቃ ሲሰራ ቀደም ሲል በተለያየ ምክንያት የተራቆተ መሬት አፈርና ውሃ ጥበቃ ሲሰራ መልሶ የሚያገግምበት ሁኔታ ይኖራል። በዚህ ልክ አጠቃላይ በ2017 ዓመተ ምህረት ላይ የአፈርና ውሃ ጥበቃ ትግበራ ለሁሉም ተፋሰሶች በሚያስችል መልኩ የተካሄደበት ሁኔታ ነው ያለው። የተለያዩ የሙዝ ዘሮች አጋጣሚ እዚህ ችግኝ ጣቢያ ላይ ያባዛን ነው። ቀጣይ ወደ አርሶ አደር የምናሰራጭበት መንገድ አለ። አሁን እንደምታዩት ይሄ ሙዝ አምና የተተከለ ነው። ወደ 10 ወር እድሜ ያለ ነው። 10 ወር 9 ወር እድሜ ያለ ነው።
አሁን ሙዙ ደርሶ ተቆርጦ የተወሰነው ወደ ቤት የገባበት ነገር አለ። በዚሁ ቀጣይ ላይ ደግሞ በደንብ የሚለማበት ሁኔታ ነው ያለው። አጠቃላይ ወደ 20 ሺህ ሄክታር ነው እኛ በስድስቱ ንዑስ ተፋሰስ ተከልለው 20 ሺህ የሚጠጋ ሄክታር ላይ 618 አባላት አደራጅተናል። እነኚህ አባላት እያንዳንዱ አባላት የራሱ ማህበር አለው። አባላት ተደራጅተዋል። የራሱ ሸረጣና መመዝገቢያ ከፍሎ አባል የሆነበት መንገድ ነው ያለው። አሁን የደረሰበት ደረጃ እንደዚህ ነው። በአጠቃላይ ስናይ ይሄ ፕሮጀክት በእነዚህ ሰዎች ብቻ ሳይሆኑ ሌሎች ሰዎችም ከሌላ ተፋሰስ መጥቶ አፈርና ውሃ ጥበቃ ሲሰሩ እዛ ተጠቃሚ የሆኑበት ጉዳይ አለ የሚል ነገር ነው። አፈርና ውሃ ጥበቃ ስራ ስንሰራ እኛ ብቻ አይደለም የምንጠቀመው። የታችኛው ተፋሰስ የሚባል አርሶ አደር ታችኛ ሰዎች ይጠቀማሉ። አፈር ስንጠብቅ፣ መሬት ስንጠብቅ፣ ውሃ ስንጠብቅ የአፈርንና የውሃን ብክነት ሳናባክን ወደ ቀጣይ ትውልድ የማሻገር ነገር ማለት ነው። በዚህ ልክ ነው የሰራን ያለን። ዋናው አላማ ችግኙን ለአርሶ አደር ማካፈል ቢሆንም እዛ አካባቢ የደረሰው ሙዝ ደግሞ ለገበያ አቅርቦ አካባቢ ሰው እንዲጠቀም ማድረግ አንድ ነገር ነው። ግን ገበያ ትስስር ትንሽ የመንገድ ነገሮች ስላሉ መንገድ አሁን መንግስት የወረዳ መንግስት የሰራበት አግባብ አለ። የሚመለከተው አካላት ይሄ ፕሮጀክት ሌላ ፕሮጀክትም ቢሆን መጥቶ መስራት እንደምችል ይሄ ብቻ አይደለም። ሌላ ፕሮጀክትም መጥቶ ሌላ የሚመለከተው ማልማት የምችል ሰውም ጭምር መጥቶ እዚህ ፕሮጀክት አካባቢ ላይ ያለው ነገር መስራት እንደምችል ሰፋ ያለ ቦታ ስለሆነ ምርትን በጣም የሚወጣበት አካባቢ ስለሆነ ይሄን አካባቢ የሚመለከተው አካላት ድጋፍ ሰጥቶ አብሮ ቢያለማ የሚል ነገር ነው አለ። የተጠናከረ የምክር ቤቶች ፎረም ለውጤታማነት የጎላ ሚና እንዳለው የሳይለም ወረዳ ምክር ቤት ገለጸ። የወረዳው 17ኛ ዙር የ30 ቀበሌያት አፈ ጉባኤዎች የጋራ ምክክር ፎረም በጌጪቲ ቀበሌ ተካሂዷል። ክፍሌ ያለሙ የወረዳውን የመንግስት ኮሚኒኬሽን መረጃ እንደሚከተለው ያቀርበዋል። የወረዳው ምክር ቤት ዋና አፈ ጉባኤ አቶ ግርማ ከበደ በጋራ ምክክር ፎረሙ ላይ እንደገለጹት የፎረሙ ዋነኛ ዓላማ አንዱ ቀበሌ ከሌላኛው ቀበሌ መልካም ተሞክሮችን በመውሰድ እንዲተገብርና ድክመት ያለባቸው ቀበሌያት በመንቃት ጉድለታቸውን እንዲያርሙ ለማስቻል ነው። ምክር ቤቶች የህዝብ ሉዓላዊነት መገለጫና የዲሞክራሲያዊ ስርዓት ግንባታ ማስፈኛ በመሆናቸው በመንግስት አሰራር ውስጥ የህዝብ ተሳትፎ እንዲረጋገጥ በማድረጉ ረገድ ሚናቸው ከፍተኛ መሆኑንም ገልጸዋል። ዋና አፈ ጉባኤው አቶ ግርማ አክለውም ምክር ቤቶች የህግ አውጪ ተቋማት እንደመሆናቸው መጠን የህግ አስፈጻሚውንና ተርጓሚውን የስራ አፈጻጸም በመከታተልና በመቆጣጠር የህዝቡ የልማትና መልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ለማስቻል ፎረሙ የራሱ አስተዋጽኦ አለው ብለዋል። በጌጪቲ ቀበሌ የተካሄደውን የቀበሌ ምክር ቤቶች ፎረም ተከትሎ በሞዴል አርሶ አደሮች የተከናወኑ ምርጥ ተሞክሮችና በትምህርት ተቋማት ከመማር ማስተማር ስራ ጎን ለጎን የገቢ አቅምን ለማሳደግ እየተከናወኑ ያሉ ተግባራት ተጎብኝተዋል። በዚሁ ፎረም ላይ የተሳተፉት የሳይለም ወረዳ ፍትህ ጽሕፈት ቤት ኃላፊና የወረዳው አስተዳደር ተወካይ ወይዘሮ አሽረቃ ሐሰን በቀበሌው የታየውን ልምድና ተሞክሮ ሁሉም አርሶ አደሮች ወደ ራሳቸው በመውሰድ የምግብ ዋስትናቸውን ለማረጋገጥ ጠንክረው መስራት አለባቸው ብለዋል። የህዝብ ሉዓላዊነት ከሚከበርባቸው ተቋማት ምክር ቤቶች ዋነኛዎቹ መሆናቸውን የጠቀሱት ወይዘሮዋ ምርጥ ተሞክሮችን ማስፋት እንደሚገባም አሳስበዋል። በበጀት ዓመቱ ከ43 ኪሎ ሜትር በላይ የመንገድ ጥገናና አዳዲስ መንገዶችን ለመክፈት በትኩረት እየሰራ መሆኑን የጊምቦ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት ገለጸ። በወረዳው የመንግስትና ማህበረሰቡን ድጋፍ በተገዛው ግሬደር ማሽን በርካታ የገጠር ከተማ መንገዶችን የመጠገንና የከፈታ ስራ ተጠናክሮ እየቀጠለ መሆኑ ተገልጿል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ብሩክታዊት ብርሃኑ። ቀደም ሲል ለረጅም ዓመታት የህዝብ ጥያቄ ሆኖ ከቆዩ መንገዶች ጥራቱን በጠበቀ መልኩ በተያዘው በጀት ዓመት ከጦላ ተጋና ዝንጋጅ እንዲሁም በዞኑ መንግስት ድጋፍ ከጦላ ዳዲበን ፍልውሃ የሚያገናኘው መንገድ ማስመረቅ የተቻለ ሲሆን ማህበረሰቡ የመንገድ ልማት ጥያቄ ሲያቀርብ የድርሻውን በመወጣት መሆን እንዳለበት ገልጸዋል። በቀጣይ ወረዳው ለመንገድ ልማት የሚሆኑ ሌሎች ማሽኖችን በመግዛት ይበልጥ አጠናክሮ ይሰራል ያሉት አስተዳዳሪው የሚሰሩ መንገዶች ለረጅም ዓመታት ሳይበላሹ አገልግሎት እንዲሰጡ ማህበረሰቡ መንከባከብና መጠበቅ አለበት ሲሉ መልእክታቸውን አስተላልፈዋል። ቀደም ሲል
ተሰርቶ አገልግሎት ሲሰጡ የቆዩ መንገዶችን የመጠገንና አዳዲስ መንገድ የመክፈት ስራ እየተሰራ መሆኑን የገለጹት የትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ አዲሱ አየለ የወረዳ መንግስት በየአካባቢው የሚገኙ ባለሀብቶችና የማህበረሰብ ክፍሎችን በማሳተፍ እየሰራ ይገኛል ብለዋል። ማህበረሰቡ የመንገድ ልማት ሚና ጉልህ መሆኑን በመረዳት ያመረተውን ምርት ወደ ገበያ የማቅረብና የማህበራዊ አገልግሎት እንዲያገኙ ያስችላል ሲሉ ነው የተናገሩት። በተያዘው በጀት ዓመት 42 ኪሎ ሜትር የጥገናና አዲስ መንገድ መክፈት በ6 ወራት ውስጥ እየተሰራ መሆኑን አቶ አዲሱ አየለ አብራርተዋል። ለዚህም ተግባር መሳካት የወረዳ መንግስት ለመንገድ ልማት እንዲሆን ከ10 ሚሊዮን በላይ ብር የበጀተ ሲሆን ከማህበረሰብ ክፍል ከ4 ሚሊዮን በላይ ብር በመሰብሰብ እንዲሁም የተለያዩ ኢንቨስትመንቶችና ባለሀብቶችን በማሳተፍ እየተሰራ ነው ብለዋል። ኡፋ ጨራባና ሾረሪን የሚያገናኘው ህብረት ቴፒ ቡቲና ጨራባን የሚያገናኘው ኩቲ የአቤኪቻ ቀዳና የአቤኪቻ ወለጋን የሚያገናኘው ከውሹሽ ከተማ ምችቲ ቀበሌና ወካ አራባ ቀበሌን የሚያገናኘው የጥገና ስራ በትኩረት እየተሰራ መሆኑን አብራርተዋል። በሌላ በኩል የመንገድ ልማት ስራን ከኮሪደር ጋር በማስተሳሰር የተገነቡ መንገዶች እንዳይበላሹ የመንገድ ወሰን የማስጠበቅ ስራም እየተሰራ መሆኑን ገልጸዋል። በተለያዩ ጊዜያቶች ማህበረሰቡ ሲያነሳ የነበሩ የመንገድ ልማት ጥያቄዎች በዚህ መልኩ እየተሰራ መሆኑ እንዳስደሰታቸው የተናገሩት የማህበረሰብ ክፍሎች መንገዱ ለረጅም ጊዜ አገልግሎት እንዲሰጥ የበኩላቸውን እንደሚወጡ ተናግረዋል። የውል መተማመኛ ሰነድ በማዘጋጀትና በመፈራረም ከወረዳው እስከ ታችኛው መዋቅር በማውረድ የመንገድ ደህንነትና ጥራት በማስጠበቅ ማህበረሰቡ ኃላፊነቱን እንዲወጣ አስፈላጊውን ክትትልና ድጋፍ በጽሕፈት ቤቱ እንደሚያደርግ አቶ አዲሱ ገልጸዋል። የሙያድ ሮድ ኮንስትራክሽን ስራ አስኪያጅ አቶ ኤፍሬም ብርሃኑ እንዳሉት በወረዳው 3 ሳይቶችን ተረክበው እየሰሩ መሆናቸውን ተናግረዋል። የወረዳ መንግስት አስፈላጊውን በጀት በመመደብ ሙያዊ ድጋፍና ክትትል እያደረገ ሲሆን ማህበረሰቡም ከጎናቸው በመሆን የበኩላቸውን እየተወጡ ነው ብለዋል። የማካካሻ ፍትህ ለአፍሪካውያንና ዘረ አፍሪካውያን በሚል መሪ ሀሳብ በአዲስ አበባ 38ኛው የአፍሪካ ህብረት የመሪዎች ጉባኤ መካሄድ ጀምሯል። ካለፈው ዓመት የህብረቱ ሊቀመንበር የሞሪታኒያ ፕሬዝዳንት መሐመድ ኦሊድ ጊዞኒ ኃላፊነቱን የተረከቡት ፕሬዝዳንት ዣው ማኑኤል ጎሳዌዝ ሎሬንሶ ሀገራቸው አንጎላ በሊቀመንበርነቷ ለሀገራዊ እድገት ትኩረት ትሰጣለች ብለዋል። በተለይም በግብርና፣ በኢኮኖሚ፣ በሰላምና ጸጥታ እንዲሁም በሌሎች መስኮች ላይ እንደሚሰማሩ የገለጹት አዲሱ ሊቀመንበር አፍሪካ ሰላምና ጸጥታ የሰፈነባት እንድትሆንና ግጭቶች እንዲቆሙ እንደሚጥሩም አረጋግጠዋል። የአፍሪካ ነጻ የንግድ ቀጠና የፈጠረውን እድል በመጠቀም በአህጉሩ የተሳለጠ የንግድ ትስስር እንዲኖር ትኩረት ሰጥተው እንደሚሰሩም አመላክተዋል። መረጃው የፋና ብሮድካስቲንግ ኮርፖሬት ነው። ቀዳማዊት እመቤት ዝናሽ ታያቸው ለአዲስ ተመራጯ የአፍሪካ ቀዳማዊት እመቤቶች ድርጅት ሊቀመንበር የእንኳን ደስ አለዎት መልእክት አስተላለፉ። ቀዳማዊት እመቤት ዝናሽ ታያቸው በመልካም ምኞት መግለጫ መልእክታቸው የአፍሪካ ቀዳማዊት እመቤቶች ድርጅት ሊቀመንበር ሆነው የተመረጡትን የሴራሊዮን ቀዳማዊት እመቤት ዶክተር ፋጢማ ማዳባዮና ምክትል ሊቀመንበር የአንጎላ ቀዳማዊት እመቤትና አና አዲስ ላውሬንኮ እንኳን ደስ አላችሁ ብለዋል። ቀዳማዊት እመቤት ዝናሽ በማህበራዊ ትስስር ገጻቸው ባጋሩት መልእክት የአፍሪካ ቀዳማዊት እመቤቶች ጉባኤ አዲስ የስራ አስፈጻሚ ኮሚቴ መመረጡን አንስተው ከተመረጡት 8 ሀገራት መካከል ኢትዮጵያ አንዷ መሆኗንም ጠቅሰዋል። በመጨረሻም ስፖርት። አትሌት ድርቤ ወልተጂ በፈረንሳይ ሊዮ በተካሄደው የ3000 ሜትር የቤት ውስጥ ውድድር አሸነፈች። አትሌቷ ርቀቱን የሮጠችው 8 ደቂቃ ከ39 ሴኮንድ ከ49 ማይክሮ ሴኮንድ የቦታውን ፈጣን ሰዓት ሆኖ ተመዝግቧል። ሌላኛዋ ኢትዮጵያዊት አትሌት የኔዋ ንብረትም ከድርቤ በ8 ሴኮንዶች ዘግይታ በመግባት ሁለተኛ ወጣለች። ድርቤ ከዚህኛው አስቀድሞ በፈረንሳይ ሊቬን በተካሄደው የ1500 ሜትር ውድድር ማሸነፏ የሚታወስ ነው። ክቡራትና ክቡራን የክፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች የተከታተላችሁትን ይመስላሉ። ዜናዎቹን እየመራው ምህረት ብርሃኑ ቆይታ አደረግኩ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። ሰላም።